የፈጠርከን። ሰዎች ያንተ መጫወቻ ያንተ መቀለጃ እንዲሆኑ አይደለም። ሰውን በራሴ አምሳያ ፈጠርኩ አይደል ያልከው? ታዲያ ለምን የኛን ልቅሶ ትፈልጋለህ? ለምንስ የኛን ሐዘን? እኛ አንተን የምንመስል ከሆነ ቢያንስ ስቃያችንን ቀንስልን። በየመንገዱ ላይ በየሆስፒታሉ ያንተን ስም ሳይጠሩ የሚውሉ ሰዎች አሉ። ለምን ዝም አልካቸው? ይህ ሁሉ ሰው ደስተኛ ሆኖ እየሳቁ የሚኖር ይመስላል? እንዳይመስልህ፣ ሁሉም አልቃሾች ናቸው። ሁሉም እያለቀሱ ነው። ሁሉም ሆዳቸውን በሆዳቸው አድርገው እንጂ በአንተ ማዘን ከጀመሩ ቆይተዋል። አዋሰኝ እኮ ነው። በአንተ ማዘን ከጀመርኩ በጣም ቆይቻለሁ። ለምን? ታመሻለህ፣ ትጠጣለህ። እንዴ ከወራቶች በፊት የማውቀው ሄኖክ እኮ አይደለም። በጣም እየተቀየርክ ነው። ምንም ልትገባኝ አልቻልኩም። ትሰሚኛለሽ? አንቺ ማለት እዚህ ቤት ውስጥ የኔ አሻንጉሊት ነሽ። ከዛ ባለፈ መግቢያዬን እና መውጫዬን እቆጣጠርልሃለሁ ካልሽኝ ያሹን ሻንጣ ይዤ ወደ መጣሽበት እሸኝሻለሁ። ይኸውልሽ አንቺ እዚህ ቤት ያለሽ ድርሻ እኔን ማስደሰት ብቻ ነው። ከዛ ውጪ የሚስትነት ስሜት በፍጹም እንዲሰማሽ አልፈልግም። ቆይ አልገባኝም። እዚህ ቤት ላይ እቃ ወይም ቁስ ነገር ነኝ እንዴ? አዎ። አቤት አቤት። አልሰማሽኝም? አዎ እቃ ወይም ቁስ መሰለኝ። ማንም ሰው በፈለገበት ዋጋ ከየመንገዱ የሚገዛው። ይሄን ስልሽ ከመንገድ ላይ እንዳመጣሁሽ ልነግርሽ ፈልጌ አይደለም። በሚያፊ ላይ መጡ። እናቴ እኔ አንቺ ፊት ቆሜ የምለምን ሴት አይደለሁም። በህይወቴ በጣም በቆሻሻ መንገድ ውስጥ አልፌያለሁ። ግን ምን አለ ለዚህ ለትንሽዬ ብላቴና ብለሽ ምህረት ብትሰጪኝ እባክሽ እናቴ። አንዴ ብቻ ይቅርታ አድርጊልኝ። ደግሜ በዚህ በቆሻሻ ህይወት ውስጥ አላልፍም። እባክሽ ለዚህ ትንሽዬ ብላቴና ብለሽ ይቅርታሽን ብቻ ስጪ። የኔ ውድ አንድ ነገር ልንገርሽ። አልኮል ትናንትሽን አያስረሳሽም። መርሳት ካለብሽ አንቺው ነሽ። አልገባኝም። ቆይ ለምንድን ነው ቁስሌን ሁልጊዜ የምትነካካው? ይኸውልሽ የኔ ቆንጆ፣ ቁስልሽን መንካት ፈልጌ እኮ አይደለም። ሰው ከበላ ከጠጣ አዲስ ነገር ከለመደ ትናንቱን ይረሳዋል። ትናንትሽን እንዳትረሺ ላስታውስሽ እንጂ። ልትወጣ አይደል? ውጣ። አዎ ልወጣ ነው። ከዚህ በላይ በደንብ ደስተኛ ጊዜ ማሳለፍ ከፈለግሽ መኝታ ቤት ቃለልሽ ታጠቂ።
እንዴት ነሽ ልጄ? መጣሽልኝ? ደህና ነሽ? ደህና ነኝ ልጄ። ምግብ በላሽ? ልስራልሽ? አይ ተይው፣ እኔ እናት በልቻለሁ። ምን ልስራልሽ? በልቻለሁ። ቆንጆ አስጨነኩሽ አይደል? የኔ ልጅ በመጫወቻሽ በመሳቂያሽ ጭንቀት ውስጥ ከተትኩሽ አይደል? ምን አለ እመቤቴ ለሷ ብለሽ ምሕረትን ብትሰጪኝ። እማዬ ምን እያደረግሽ ነው? ማንን እየወቀሽ ነው? አንዳንዴ እኮ የማይወቀስም አለ። ሁሉም ነገር ለበጎ ነው ትይኝ የለ? ይሄም ለበጎ ነው። ደግሞ አታማሪ እሺ? ምን አልተጨነቅኩ። የኔ ልጅ እወድሻለሁ። እሺ ምን እወድሻለሁ? ቤትዬ እባክሽን ይመሩኛል። ሁሉም ይመጣል እንደፈለገ ተጫውቶብን ይሄዳል። የሚሰጡን ክፍያ የታመመችው ጓደኛችን እንኳን ሊያስታምምልን አልቻለም። ግራ ገብቶኛል። መቅድዬ ምድር ኳስ ሜዳ ናት፣ እኛ ደግሞ ተጫዋቾች። ኳሱ ደግሞ ገንዘብ ነው። አየሽ፣ ሁሉም ሰው ኳሱን ለማግኘት ነው የሚሮጠው። ለእያንዳንዱ አንዳንድ ኳስ ብታደል ፉክክር የሚኖር ይመስልሻል? የሚኖር አይመስለኝም። አየሽ፣ ሁሉም ሰው ተወዳዳሪ ነው። የእውነት ሩጫ ነው የሚሮጠው። እኔም አንቺም ጓደኛዬም ለዚህ ነበር ስንለፋ ስል እባክሽ ተይኝ አሁን። እሺ ወደ ስራ እንሂድ። ጓደኛችን እኛን ነው የምትጠብቀው። መቅዲ ምን እያደረግሽ ነው? ቆይ ያምሻል? ባልኮኒ ላይ የምጠጣው ዛሬ ደግሞ ቤቴ። አስፓልት ዳር ብርዱን ለመርሳት ለመቋቋም አስፓልት ዳር ብርዱን ለመርሳት ለመቋቋም የማጨሰውን ደግሞ ዛሬ ቤት ላጭስ። አዲሱ ነገር ምንድን ነው ታዲያ? ምንም አዲስ ነገር አይኖርም። እኔ ግን አዲስ ነገር መፍጠር እችላለሁ።
አልነበርሽም። ሳቂታ፣ ተጫዋች፣ እኔ እንቅልፍ ሲያስደኝ የማትተኝ ነበር። ምን አድርጌ ላድንሽ? አምላኬ ሆይ ካልሆነ ቦታ ቀይረን። ሄኒ በቃ አሁን አንተ ደርሰሃል፣ እኔም ልመለስ። የለም የመመለስ እኔ መሽቶብኛላ፣ ቶሎ መመለስ አለብኝ። በቃ አንተም ግባ፣ እኔም ልመለስ። በቃ ቤት ሄደን እራት በልተህ ነው የምትመለስ። አይሆንም፣ መሽቷል። ይሆናል አልኩ፣ ይሆናል። እራት በልተህ ነው። ልጄ አልተኛሽም እንዴ? ምን አልሽብኝ? እንቅልፍ እምቢ አለኝ እማዬ። ወይኔ ነገ ትምህርት ቤት ትሄጂ የለ በጠዋት መነሳት አለብሽ። እሺ እማዬ፣ እኔ ትምህርት ቤት መሄድ አልፈልግም። ምን ማለት ነው? የኔ ልጅ መማር እኮ ግድ ነው። ደግሞ ለምን አልሄድም እንዳልሽ ገብቶኛል። በእኔ አሁን ተኝ፣ ነገ ሁሉንም ነገር እናወራለን። እሺ ነይ ነው ችግር የለም። ሚኪ ቆይ ሚኪ እንዴት ነህ? እንዴት ነሽ ቤቲ? ና ቁጭ በል። እሺ ቁጭ በል። ትደግፍ እንጂ ሚኪ፣ ራስን እስካትችል ድረስ እኮ ነው የጠጣኸው። ተደግፈ ሴት ሬስ ወንድ እኮ ነኝ ሚኪ፣ ወንድ ያውም ትልቅ ወንድ። የእውነትህን ነው፣ ትልቅ ወንድ። ትልቁ ጋርም በትንሽ ተጠርኩ የሚደግፈውሽ ምን ለማለት ፈልገህ? በጋሪ የጠጣው ያልሽ ነው? እሱን አንተ ታውቃለህ። አንተ ነው የጠጣው። አየህ ሚኪ ጠግባ ይሄልኝ ተጋቧል። ጥጋብ ተረጋጋ እንጂ ሚኪ ጥጋብ አውቃለሁ። ለትንሽ ለትልቁ እጅህን አታንሳ። በቃ እሺ፣ ናተኛ አይደለም ና በቃ ላስገባኝ። እኔ አልሰከርኩም። እኔ አልሰከርኩም። ይኸውልህ ሚኪ ሄኒና በቃ እሷ እኮ ጥጋብ በዚህ ሰዓት ልሄድ ነው እንዳትለኝ። አዎ ቤት ገብቼ ማደር አለብኝ። እና ቁጭ በል፣ እዚህ ነው የምታድረው። ሞራል ነገር አለ። ቁጭ ሚኪ፣ ምን ትጠጣለህ? ምን ላምጣልህ? አመሰግናለሁ። ምንም አልፈልግም። ይኸውልህ ሚኪ፣ የተሰማኝን እንኳን የማወራው ስለሌለኝ ሰው ርቦኛል። ከዚህ ቤት ለመውጣት ብዙ ጊዜ አስቤያለሁ። በወጣ የሚጠብቀኝ አስፋልቱ ያ የነበርኩበት ትናንት ያስፈሪ ጨለማ። ይሄ ደግሞ እንዳልወጣ ፈሪ አድርጎኛል። በዛ ላይ እሱ በሚሰጠኝ ትናንሽ ብር ነው የታመመች ጓደኛዬን ማስታመም። ሌላው ደግሞ ሚኪ ተው በቃ። እኔ ግን በጣም መሮኛል። ሄኖክ ምንም የሚቀየር አይነት ሰው አይደለም። ይኸውልሽ ቤቲ፣ አንዳንድ ሰው አፍርሰሽ ካልሰራሽው በስተቀር ሰው መሆኑን የምትጠራጠሪ ሰው ይሆናል። ሄኖክ ደግሞ ፈርሶ መሰራት ያለበት ሰው ነው። ሁሉንም ሴት ነው የሚጠላው። ማንኛዋንም ሴት መርገም፣ ማንቋሸሽ፣ የትኛዋንም ሴት ከእግሩ ስር ማድረግ የሚፈልግ ወንድ ነው። ትልቅ ሆነ ትንሽ ሆነ እድሜ ለሱ ችግር የለበትም።
ሴት መሆንሽ ብቻ በቂ ነው እኮ። ለምን? ምንድን ነው ምክንያቱ? እንዴ በቅሎ እኮ አይደለም ይሄ ሰው፣ ከሴት ማህፀን እኮ ነው የወጣው። እንዴት ሴት ልጅ አንቋሽሻል? ልክ ነሽ ቤቲ። ሰው መቼም ያው ምክንያት አለው። መልሱ ትክክልም ሆነ አልሆነ መልሱ ለመላሽ ሁሌም ትክክል ነው። በፍጹም መቼም ትክክል ሊሆን አይችልም። እሺ ቆይ ምንድን ነው ምክንያቱ? እሱን ጊዜው ሲደርስ እሱ ይነግርሻል። ይልቅ አሁን የሚለበስ ችኝና እዚህ ባድር ደስ ይለኛል። ሰው እኮ ሊማር የሚችለው አእምሮ ንጹህ ሲሆን ነው። እኔ ደግሞ ክላስ ቁጭ ብዬ ስመለስ እናቴን አገኛታለሁ አላገኛትም የሚለውን እያሰቡ እንጂ መምህሩ የሚያስተምረው ምንም ሰምቼው አላውቅም። እባክሽ የዘንድሮን ትምህርት ላቁመው፣ ይቅርብኝ። ምንድን ነው የምትይው ልጄ? የምን ትምህርት ማቆም ነው የምትይው እንዴ? የኔ ልጅ ይሄማ ሊሆን አይችልም። የኔ ልጅ ዛሬ ስትማሪ ነው እሺ ነገ መንገድሽ የሚስተካከለው። ደግሞ እኮ እኔ ደህና ነኝ፣ አየሽኝ አይደል? እስኪ የኔ ልጅ በጣም ደህና ነኝ። አሁን እናቴ ማሰብ ካለብሽ እንዴት የደረጃ ተማሪ መሆን ብቻ እንዳለብሽ አስብሽ። ይልሽ እኔ አሁን በጣም ደህና ነኝ። ስለ እኔ ምንም ነገር አትጨነቂ እሺ የኔ ልጅ። አትጨነቂ ምን ማለት ነው? አታስቢ ምን ማለት ነው? አልጋ ላይ እኮ የተኛችው እናቴ ናት። እንዴት ነው የማላስበው? እንዴት ነው የማልጨነቀው? አንቺ ያረሽልኝ ነገር እኮ እድሜ ልኬን አልከፍለውም። መማሬ ያስደስትሻል? ይቅርታ ማለቴ እዛ መዋሌ ያስደስትሻል? ካስደሰተሽ እሺ። ብሌን ይቅርታ አልጋው አለመች ብሏችሁ ነው? አንቺን እኮ ነው የማናግረው። መኖሪያ ቤት ውስጥ መሆንሽን ረስተሽው ነው እንዴ? አልገባኝም። ምን እያወራ ነው? ቤቴን የማንም መደሪያ አድርገሽዋል። ሳሎን ያለው ሰው ማን ነው? ሄኖክ ምን እያልክ ነው? ሴትዮ ደንቆሮ ነሽ እንዴ? ሳሎን ያለውን ሰው አሽቀንጥሬ ሳላወጣልሽ ማንነቱን ንገሪኝ እያልኩሽ ነው። ማታ ማንን ነው ይዘህ የመጣው? ሌባ እናት ልጇን አታምነውም አሉ። አንተ የትም ስለምትል ከሰከስ እኔ የምከሰከስ ነው የሚመስልህ አይደል? ትሰሚኛለሽ? እዛ ቆሻሻ ህይወት ውስጥ መልሰሽ መግባት ካልፈለግሽ ድጋሚ ጊዜ ንግር እንዳትናገሪ። ሰውዬሽን አሽቀንጥሬ ሳላወጣልሽ ማንነቱን ትነግሪኛለሽ አትነግሪኝ? እየቀለድኩኝ ነው እያልኩሽ ያለሁት ሳሎን ያለው ሰው ማን ነው? ማታ ሰክረ ስለነበር ሚኪ ነው ደግፎ ያመጣ። ሳሎን ያለው ሚኪ ነው። ሚኪ? እቺ ውሻ ታለለች ማለት ነው ወይ? ሰራላታለሁ። ቆይ ሄሎ፣ ተነሳ እንዴ? ከምቀሰቅስ ብዬ እኮ ዝም ብዬ ወጣሁ። እዚህ ነው እንዲያደርገው? ይህን ያህል ነበር የሰከርከው? ምንም ነገር አታስታውስም? ቆይ ሚኪ መልሼ ልደውልልህ አንዴ። መግዴ ወይ ጓደኛዬ፣ የት ነሽ? ምን ሆነሻል? ድምፅሽ ትክክል አይደለም። እሱን ተይውና ሄዊ ጋር እንሄዳለን። ተስተካክለሽ ጠብቂኝ። እሺ ግን ምንም ግን የለውም። ስመጣ እናወራለን። እሺ እሺ። አንቺ በቀደም ያስተዋወቅሽኝስ? እሱ እባክሽ ሌላ ችግር በላችሁ።
አንቺ ስትንቀረፈፊ ነው። ግን ማምለጥ የሌለበት ሰው ነው ያመለጠሽ። አዎ በጣም የተቃጠልኩት። የሆነ ሰዓት ግን እጅ አስገባዋለሁ። እኔ የምላችሁ ሰሞኑን ስራ እኔ ጋር ብቻ ነው እናንተ ጋርም ጠብሿል? እናንተን እኮ የማወራችሁ ስራ ከሰራሁ እኮ ሳምንት ሆነኝ። ስራ አልሽው? በገላችን እያታለልን ህሊና የሌላቸው ወንዶችን አልጋ ላይ ማጋደም ነው ስራ? ቆይ እስኪ ያስቡት። እኛ እኮ አማራጭ አተን ነገሮች መሮን አስፓልት ዳር ያወጣን ሳይሆን እኮ የወንድ አምሮት አስፓልት ዳር ያወጣን እኮ ነው ይመስላቸው። ሄዊ ምን ሆነሻል? በጣም ተማረሽ ነው እያወራሽ ያለሽ። እንዴት አልማረር? አስባችሁታል? እኔ እኮ አንድ ቀን ወጥቼ ቢዝነስ ካልሰራሁ የምበላው የምጠጣው ሁሉም ነገር እኮ ነው ድፍርስስ የሚልብኝ። ቆይ እኔ እኮ እድሜ እየሄደ ነው። ትናንትና የነበረው መልኬ ዛሬ ላይ የለም። አስቡት እስኪ ነገ ላይ ብንታመም የትም አስፓልት ላይ ብንወርቅ እኮ ማንም አይደርስልንም። ማንም ያሳክመን የለም። ከዚህ በኋላ አንድ ውሳኔ ወስኛለሁ። የአንዳችን ቁስል አንዳችን ያመናል አይደለ? እናንተ ደግሞ የትናንትና ብቻ ሳይሆን የዛሬም ከዚህ በኋላም እህቶቼም ናችሁ። ስለዚህ አንዳችን ለአንዳችን መኖር አለብን። መቅዲ ከዚህ በኋላ ስራሽን ታቆሚያለሽ። የተገኘውን ስራ ቀስ በቀስ ትጀምሪያለሽ። ቀስ እያልን ደግሞ ቤትዬም ታቆሚያለሽ። በቃ ከዚህ በኋላ አንዳችን ለአንዳችን መኖር አለብን። ይሄ ውሳኔ ነው። እሺ አምላኬ ሆይ ለምንድን ነው አንተ ምን ሰዎች ሆነህ ነው? የተቸገረና የሚያለቅስ ሰው አስጠልቶ ነው? ለምንድን ነው የማታየው? ዳግመኛ ቤትህ አልመጣም። ዳግመኛ መጥቼ አልጨቀጭቅም። እውነታቸውን ነው። ላለው ሰው ሁሉ ይሰገድለታል፣ ብዙ ሰው ይከተለዋል። አንተ ግን ለሌለው ለተቸገረው ትደርሳለህ ነበር የተባለው። ግን አልደረስክም። ለመንኩ፣ አለቀስኩ፣ ብዙ ነገር አደረግኩ። ልትደርስልኝ አልቻልክም። አሁን ግን በራሴ መንገድ እሄዳለሁ። በራሴ መንገድ ሄጄ እናቴን አድናታለሁ። የት እየሄድሽ ነው? እህቴ ጋር ልሄድ ነው። እህቴ ጋር ነው ጓደኛዬ ጋር? ከአማርኛው ነው ከመረዳቱ ችግር? ከሁለቱም አይደለም። እህትነት ማለት በስጋና በደም የተዋሃደ ነው። ጓደኝነት ደግሞ በመላመድ በመግባባት የሚመጣ ልዩነት የለውም። የሚያስፈልግሽ ነገር አለ? አዎ ብር ያስፈልገኛል። ምን እንዳስታወስሽኝ ታውቂያለሽ? የመጀመሪያ ቀናችንም እንደዚህ ነበር ያልሽኝ። ሎጣ ነው ብር ስጠኝ። አስታውሽ? አዎ አስታውሻለሁ። ማለት የፈለግከው በደንብ ገብቶኛል። ከቆሻሻ ላይ ያነሳውሽ ቀን ልትለኝ ነው አይደል? ያልገባ ነገር ግን ያን ቆሻሻ ቦታ ከኛ ይልቅ አንተና ጓደኞች ተወዱት ነበር። አንድ ነገር ልንገርህ፣ ቶሎ ለዝም አር እንጂ ማር አይጥማት። ምን ለማለት ፈልገሽ ነው? የወራሁት አማርኛ መሰለኝ። ለማንኛውም ብሩን አስገባልኝ። ዝንብ ማር። ልጅቷ ባዮሎጂ ተማሪ ሆነች እንዴ? ምንድን ነው የምታወራው? ቤት ስገባ እናቴን ባጣት ምንድን ነው የምሆነው? ምንድን ነው የማደርገው? ምን ብዬ ነው የማለቅሰው? ምንም እኮ አላደረኩላትም። ዶክተሩ ሂሳብ አስተማሪ መስል ብዙ ቁጥር ነገረኝ። ብዙ መድኃኒት መግዣ ብር እንኳን የለኝም። መድኃኒት እንኳን አልገዛውላትም። ማንን ነው የምለምነው? ማንን ነው የምጠይቀው? ሁሉም አስመሳይ ነው ያለው የሚመስል ግን የማይሰጥ። ከማን ነው የሚማሩት? አንተንም እኮ ለመንኩ። አንተንም እኮ ለምኜሃለሁ። ትምህርት የለም እንደምታየው አለ እና ለምንድን ነው ክላስ ያልገባሽው? መማር ስለማልችል።
እሺ ለምንድን ነው የምታለቅሽው? ብነግርህ ምን ታደርግልኛለህ? ይኸውልሽ ሚጣዬ፣ ማልቀስ መፍትሄ አይደለም። የሆንሽውን ነገር ለአንድ ሰው ስትነግሪው እሱ ባንቺ ጫማ ላይ ስላልቆመ ወደ ግራም ወደ ቀኝም ሆኖ ያስባል። ስለዚህ መፍትሄ ያገኛል ማለት ነው። ለዛ እኮ ነው ከአንድ ብርቱ ሁለት መድኃኒቱ የተባለው። እናቴ ታማ ነው ታውቃለህ። እናቴ እኔን አልወለደችኝም። እናቴንም አባቴንም አላውቃቸውም። መንገድ ላይ ነው ተጥዬ ያገኘችኝ። ግን እሷ እናትም አባትም ሆና አሳደገችኝ። የፈለግኩትን ነገር እያደረገች አሳደገች። እሷ እናቴ አሁን ታመመች። አልጋ ላይ ተኝታ ዛሬ ልሞት ነገ ልሞት እያለች ከሞት ጋር ቀጠሮ ይዛለች። ተረጋጊ እሺ። እሱ አይሳሳትም። አምላክ ለሁሉም መልስ አለው። ደግሞ ሁሉም የሚሆነው ለበጎ ነው። እውነትህን ነው። እሱ አይሳሳትም። እሱ ስለማይሳሳት ነው እናቴ አልጋ ላይ ቁጭ ብላ የምታለቅሰው። እሱ ስለማይሳሳት ነው እናቴ አልጋ ላይ ሆና የምትታመመው። ምኑ ነው ለበጎ? ምንድን ነው በጎ? እውነትሽ ነው። ሁሉም ነገር መጀመሪያ ላይ መልካም ነበር። ወደ መሀል ሲገቡ ነው ችግሩ። ለምን መሰለሽ መሀሉ ችግሩ የሚሮጠውም መሮጥ የማይችለው የሚሰባሰብበት ቦታ ስለሆነ ይታይ። ወርቅ እኮ ተፈላጊ ሆኖ በእሳት ስለተፈተነ ነው። አንቺም በእሳት ውስጥ አልፈሽ ተነፍተሽ ጠንካራ ሴት ትሆኛለሽ። አይዞሽ እሺ። ይኸውልሽ አሁን በዚህ ብር ለእናትሽ የሆነ ነገር ገዝተሽላት ትገቢያለሽ። ከዛ ስልኬን ሰጥሽና በፈለገሽ ሰዓት ትደውይኛለሽ። እናትሽንም መጥቼ ያታለሁ። እሺ። ስምህ ማን ነው? ሚኪ። እኔ ሰው ነው የምፈልገው የሚያዳምጠኝ። በፈለግሽ ሰዓት ደውይልኝ። ያለሽበት ድረስ መጥቼ አናግርሻለሁ። እሺ። ደግሞ ጠንካራ ሁኚ፣ ጎበዝ ልጅ። እሺ። ጠንካራ ሁኚ። እሺ ቆንጆ። አሁን ሂጂ ተነሽ ነው ወደ ቤትሽ። ቻለም በቃ እንደዚህ ሆና ቀረች ማለት ነው። የሚስቀውም የሚያለቅሰውም እኩል የሚሮጥባት፣ ያሸነፈውም የሚሸነፈውም እኩል የሚያለቅስባት። አንድም ሰው እንኳን የአንዱን እንባ ለመጥረግ እንኳን ፍላጎት የለውም። እያየ እንዳላየ ያልፈዋል። ምን አይነት ዘመን ላይ ደረሰ? ሁሉም ነገር ትቼ መውጣት እፈልጋለሁ። እና ለምን አትወጪ? ከዛስ ወጥቼ አስፋልት ላይ ልቆ? ይኸውልሽ አነሰን በዛም እሱ በሚሰጠን ገንዘብ እኮ ነው ህይወትን እያስታመምን ያለ ነው። ህይወት ደህነኛ እስክትሆን ድረስ እችለዋለሁ። ምንም ይሁን ምን እችለዋለሁ። ታውቂያለሽ ህይወት እኮ አትደን ቀን የተቆረጠላት ሰው ነች። መቅዲ አንቺም ዶክተሮቹን አመንሻቸው? ንገሪኝ፣ ዶክተሮቹን አመንሻቸው? አዎ አምኛቸዋለሁ። መቅዲ እንዴት ታምኛቸዋለሽ? እነሱም እኮ እንደኛ ሰው ናቸው። እነሱ እኮ ፈጣሪ አይደሉም። እንዴት ታምኛቸዋለሽ መቅዲ? ቤቲ ራስሽን አታሙኝ እንጂ የታመመችው ከጥንት ካንሰር ነው። ለመዳን ደግሞ ውጭ ሀገር ሄዳ መታከም አለባት መባሉን አልረሳሹም አይደለም? እኔም አንቺም በጆሮአችን ሰምተናል ዶክተሩ ሲናገር። እሺ እኛ ምን ማድረግ እንችላለን? ለምን ራስሽን አታሳምኚው? ኧረ መቅዲ፣ ኧረ አንቺስ! ወይ ህዝብ በቃ እውነት ሲነገረው ይፈራል አይደለም? መሸሽ። እሺ ጠብቂኝ። እና ህይወት እንዴት ነሽ? ደህና ነኝ። እናንተ እንዴት ናችሁ? ደህና ነን። ትላንሽ ጠፋን አይደል? አረ በጭራሽ። የሚያስፈልገኝን ነገር ሁሉ እየላካችሁ ነው። በዛ ላይ ደግሞ እየመጣሁ እያያችሁኝ ነው። ቤትዬ ባለቤትሽ ደህና ነው? በጣም ደህና ነው። የሚገርምሽ ወደ አንቺ እንደምመጣ ስነግረው ለአንዳንድ ነገር ይሆናል ብሎ ብር አስገብቶልሻል። ውይ እውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ በይልኝ።
እኔ እኮ አንቺን ከተንከባከበልኝ ምንም ነገር አልፈልግም። መቅዲ ስራ እንዴት ነው የኔ ቆንጆ? ምን ስራ አለ እባክሽ? አንዱ ጋር ጀምራለሁ አቆማለሁ፣ ሌላ ቦታ ጀምራለሁ አቆማለሁ። ድክም ምን ያለኝ ብታይ። ለምንድን ነው ስራ የምታቆሚው? እኔ ቆይ ምን እንደሆነ አላውቅም። ሰዎች አጥፍተው አያውቁም እንዴ? የትናንት ማንነቴን እያነሱ ትናንቴ ላይ እንድቆም ያደርጉኛል። ቆይ እኛ ወደን ነው አስፋልት ላይ የምንቆመው? አይደለም እኮ ቸግሮ ነው። ለምን አይረዱንም? እኛ እኮ ብሌን ትምህርት ቤት ሄዳ ብሌን እባክሽ ትምህርት አልማርም አቋርጣለሁ ምናምን ብላ አስቸገረች። ለምን ሲባል? አንቺ እናቴ እንደዚህ ሆነሽ ትምህርት ቤት ሄጄ መምህር የሚለውን ነገር ምንም አልሰማም፣ በቃ አቆማለሁ ምናምን አለች። ብትማር ነው የሚሻላት። የእኛ ዕጣ ነው የሚደርሳት። እንዴት ዋላችሁ? ልጄ መጣሽ? ሄኒ ቅርታ አድርግልኝና አንድ ነገር ልጠይቅ እፈልጋለሁ። ችግር የለውም ትችላለህ። ቀን በቀን እያደረክ ያለው ነገር ምንም ሊገባኝ አልቻለም። ከእናትና ከአባቴ የወረስከው ሀብት በየጊዜው እያለቀ ነው። ምንም አዲስ ነገር ስታደርግ አይቼ አላውቅም። ቅርታ አድርግልኝና ሄኖክ ለእኔ በጨለማ ውስጥ ያለ ሰው ነው። ምንድን ነው ሄኖክ? ምንድን ነው የተፈጠረው? ምንድን ነው ያልገባ ሚኪ? ሁሉም ሰው የሚሮጠው እኮ ገንዘብ ለማግኘት ነው። እኔ ደግሞ ታውቃለህ ከአባቴ የወረስኩት በቂ ሀብት አለኝ። አይደለም እኔ ከኔም አልፎ ያቺ ገልቱ ሴት እንኳን የጠቀመችበትም እንደሆነ ዛዘነጋ። ያቺ ገልቱ ሴት የምትለው እናትህን ነው? ሚኪ የንግግር ላስታውቅ። እንጀራ እናት ማንም ቱ እሷ እንደ እናት ማድረግ ያለባትን አድርጋለች። ቆይ አንተ ማን ነህ? ከየት ነው የመጣው? እንዴት ነው የወጣበትን ማህፀን እንደዚህ ጥንብርኩሱን የምታወጣው? ይኸውልህ የወለደች ሴት ነች። ሴት ልጅ አትናቅ። አንድ ነገር ልንገርህ ሚኪ፣ ሴት ማለት ፈጣሪ ታስቶ የፈጠራት ፍጡር ናት። ይኸውልህ ወንድ ልጅ ከገነት የተባረረበት ፍጡሯን ከገነት የተባረሩበት ምክንያት ሴት ነች። ፕላሲ ከብዙ ሰዎች ጀርባ ከብዙ ሰዎች ውድቀት ጀርባ ያለችዋ ሴት ናት። ቶ ሌላውን እኔ ነኝ። እኔ ዛሬ ያለሁት ትናንትና ያቺ ሴት እንጀራ እናት ያቺ ሴት እና ጓደኞቿ በሰጡኝ ማንነት ነው። ሶ ምን አድርግ ነው የምትለኝ? ይኸውልህ ሄኖክ በትናንት ማንነትህ ዛሬን አትቅበር። ልክ ነህ። አዳምን ከገነት ያባረረችው ሴት ነች። ግን አትርሳ፣ ዓለምን ያዳነውን ኢየሱስ የወለደችው ሴት ነች። ይኸውልህ ከአንድ ጀግና ወንድ ጀርባ ሁለት ጀግና ሴቶች አሉ። አንዷ እናት ስትሆን አንዷ ደግሞ ሚስት ነች። አንደኛው እድል አልፈዋል፣ ቢያንስ ሁለተኛውን ተጠቀምበት። በእጅ ያለችውን ሴት እናትህም ሚስትህም አድርጋት። ስማይ ሚኪ፣ ሴት ልጅ ማለት ለኔ በገንዘብ ገዝቼ ረግጬ የማኖር ነው። ሴት ልጅ ማለት ለኔ በገንዘብ የምገዛት እቃ ናት። እሺ አፍህን አትክፈት። እሺ አፍህን ስትከፍት ባዶነት ነው የሚታየው። ባዶ ደግሞ ያስተጋባል እንጂ አያወራም። እሺ ብር ከየት አምጥተሽ ገዛሽ? መንገድ ላይ አንድ ልጅ ያገኘኝና አወራኝ። ከዛ ስለ እናቴ ነገርኩት። ከዛ መጥቼ እስከምጠይቃት ብሎ ብር ሰጠኝ። በሰጠኝ ብር ገዝቼ መጣሁ። ይኸውልሽ ምንም ነገር ሊያስፈልግሽ ይችላል። እኛ አክስቶችሽ ነን፣ እኛን ጠይቂ። ከዚህ በኋላ ማንንም ሰው ምንም ነገር እንዳትጠይቂ እሺ? ቤቲን አንዴ ብቻ ላውራት። ቆንጆ በጣም ነው ያለሽ። ምን መሰለሽ ቤቲ፣ እኔና አንቺ ባንዋለድም አብረን ብዙ ነገር አሳልፈናል አይደል? ላሳድጋት ነው ስልሽ ሰውን የሚያሳድገው ሰው ነው ስትይ ምን ነበር ያልኩሽ? እግዚአብሔር ነው ብዬሽ ነበር። ሄዊ አልገባሽኝም። ምን ለማለት ፈልገሽ ነው? እስኪ ግልጽ አድርጊልኝ። ምን መሰለሽ በቃ ብሌንን አደራ። ዝም ብዬ ሳስበው የምሞት ነው የሚመስለኝ። ፈጣሪንም እየለመንኩት ነው።
በቃ ብሌንን እናንተም ማስቸገር ከብዶኛል። ራሴንም ላጠፋ ሞከርኩ፣ ግን ትናንት ከሰራሁት ኃጢአቴ ዛሬ በለጠ። እባክሽ ብሌንን አደራ ከራስሽ በላይ ወደጅልኝ። አትሞችም። እሺ እኔ እዛ ህይወት ውስጥ ያለሁት እኮ አንቺን ለማዳን ነው። ይቺ ቀን ማታ ደፋ ቀና የምትለው ለአንቺ ብላ እኮ ነው። ይዊ ቃል ግቢልኝ፣ እንደማትሞቺ ቃል ግቢልኝ፣ እንደማትሞቺ ቃል ግቢ። ቤቲ ሞት እኮ የኔ ፍቃድ አይደለም። አዎ የአንቺ ፍቃድ ነው። አንቺ ካልፈቀድሽ አትሞችም። አልፈቅድልሽም። አትሞችም። ቃል ግቢ፣ እንደማትሞቺ ቃል ግቢ። እንደዚህ ምትሆኝ እኮ አይደለም እናቴ። አትሞችም። ብሌንዬ ምን መሆን ነው የምትፈልጊው? ሰውማ ሰው ነሽ። ምን መሆን ነው የምትፈልጊው ነው ያልኩሽ። ሰው መሆን ነው የምፈልገው። ሰው እሺ፣ ምን አይነት ሰው መሆን ነው የምትፈልጊው? ሰው ማለት መፍትሄ ያለው ሰው፣ ለሁሉም ነገር የሚደርስ፣ ሁሉንም ነገር ምክንያትና መፍትሄ የሚሰጥ ሰው ማለት በሚዛናዊ ህይወት የሚኖር፣ ትልቁንም ትንሹንም ድሃውንም ሀብታሙንም እኩል የሚያይ ሰው ነው የምፈልገው። ሰው እኮ በዚህ ሰዓት የለም። ያንን ሰው መሆን ደግሞ በዚህ ጊዜ ከብዳል። ለምን ከበደ? ትናንትና እንደዚህ አይነት ሰዎች ነበሩ አይደለ? ትናንትና ሰው ሲቸግረው ሮጦ የሚደርሱ ሰዎች ነበሩ አይደለ? እነዚያ ሰዎች ይደረሱ። አይሽ ትናንትና እኔንም አንቺንም ትልቁንም ትንሹንም እኩል የሚያዩ ሰዎች ነበሩ አይደል? እነዚያ ሰዎች የት ሄዱ? እኔና አንቺ ወይም ሌሎች ሰዎች እነዛን ሰዎች እንደምን ቆጠር ናቸው። እንዲጠፉ ብዙ ነገር ሞከርን፣ እናም አጠፋናቸው። አሁን ሰው የሆነ ሰው ስናይ እንደነግጣለን። ለምን መሰለሽ? ሰው መሆን ስላቃተን። ይሄንን ህይወት ነች ያስተማረች። አው ምን ነው አጠፋው እንዴ? ይገርማል። ሰው ራሱ ንግግርሽ ብቻ ሳይሆን ሁኔታሽ፣ ድርጊትሽ ሁላ ራሱ እኮ ነው። ከአስተማሪው ያልበለጠ ተማሪ ቀሽም ነው ይባላል። ይሄንንም እሷ ነች ያስተማረች። አይ ስፖርት መመሪያ ነው። ስፖርት? እኔ በትንሹም ስማር ስፖርት አስተማሪ እጃችሁን ዘርጉ፣ ወገባችሁን ያዙ ምናምን ነው የማውቀው። እንዲህ ማስተማር ጀመሩ። አንተ ሚኪ ምንድን ነው ጥለኸኝ የምትሄድ? እያናገርኩህ አይደል? ምንድን ነው የምታናግረኝ? ይኸውልህ እኔ እናንተ ማለት የሁለት ዓለም ሰዎች ማለት ነው። የሁለት ዓለም ሰዎች ማለት ደግሞ የማይገናኙ ማለት ነው። እሺ ይኸውልህ አንድ ነገር ልንገርህ፣ የወረወርከው ገመድ ራስህ እንዳይጠልፍ ተጠንቀቅ። እሺ ገመድ? እነኚህ ሰዎች ምን ሆነዋል ዛሬ? ቄራ መስራት ጀመሩ እንዴ? አንቺ ግን ቅድም ምንድነው ስትቀባጥሩ የነበረው? ምን ቀባጠርኩ? እውነት ነው የተናገርኩት። ብንማር ኖሮ ወተን አስፋልት እንቆም ነበር። አትሳሳች እንዴ? አለመማራችን አይደለም ጎዳና እንድንወጣ ያደረገን። የተማረ ያልተማረ መፍትሄ ሲያጣ ነው ውሳኔ። ሴት ልጅ ሆነሽ ተስፋ ስትቆርጪ ደግሞ የመጨረሻ አማራጭሽ ያ ጎዳና ይሆናል። አመሰግናለሁ።
በትንሹም ቢሆን የውስጤን ተረድተሽኛል። መቅዲ እኔ ስናደድ ግን ያስደስትሻል አይደል? ኖ ስትናደጂ ደስ አይለኝ፣ ስትዋሽ ግን ታዝናኛለሽ። እሺ ቆይ እና ለህይወት ለምንድን ነው በትዳርሽ ደስተኛ እንደሆንሽ ነገርሻል? አንቺ ሴትዮ ግን ብታስቢ ትንሽ ብታገናዝብ የሚናደድብሽ ወይ የሚቆጣሽ ሰው አለ እንዴ? አልጋ ላይ የተኛችሁ እኮ የሚተድበት አይደለም፣ ታማ ነው። እሺ ይኸውልሽ ስለኛ ህይወት መጨነቅ ምናምን የለባትም። እሺ ደግሞ ድጋሚ ህይወት ጋር ስትሄጂ ይህንን ባህሪሽን ቤት ጥለሽው ሂጂ። እሺ ምን አይነት ምን ሆና ነው? አሁንም የሚያናድድ ነገር ተናግሬ ነው? ብሌንዬ ቤቲ አንድ ነገር አስባ ነበር። ምን መሰለሽ ልጅ ለትምህርትሽም ለአንቺም ደህንነት ሲባል ቤቲ ጋር ሆነሽ እንድትማሪ ነበር። ምን ማለት ነው? እኔ አንቺን ትቼ እሷ ጋር ልቀመጥ? እንደሱ እኮ አይደለም ልጄ። ቅዳሜና እሑድ እኮ መተሽ ታይኛለሽ፣ ከዛ አይተሽኝ ትመልሻለሽ። አይሆንም፣ ሰሚኛለሽ? እንደውም ትምህርቴን አቋርጫለሁ። አንቺ ስትድኝ ነው የምማረው። ቅድም ውጡ ብለሽ ስታወሪ የነበረው ይሄንን ነው። እናትነትሽ ለእኔ እንጂ እኮ ለቤቲ አይደለም። ህመምሽ የሚሰማው እኔን እንጂ እኮ ቤቲን አይደለም። አይደለም እኮ የእኔ ልጅ፣ እኔ እኮ ጸበል ልገባ ስላሰብኩ ነው። እማዬ እኔ እኮ ልጅሽ እኮ ነኝ። ባትወልጂኝም እናትም አባትም ጓደኛም ሆነሽ ያሳደግሽኝ። አንቺን የሚሰማኝ ስሜት እኮ እኔን የሚሰማኛል። አንቺ ዛሬ ልሞት ነገ ልሞት እቺ ልጅ ምን ትሆን ብለሽ ስታስቢ እኔም እንደማስብ ታውቂያለሽ። አምላኬ ሆይ እናቴን ማርልኝ። ግን እሱም አይሰማኝ። እሺ በቃ አታልቅሽ። ልጄ እባክሽ ነይ። ጓደኛዬ እንዴት ላድንሽ? እሺ ምን አድርጌ ላድንሽ? ቤቲ ምንድን ነው ያልሽው? እሺ ማመመሽ? ተረጋጊ። ምንድን ነው ያልሽው? ተረጋጊ። ትንሽ ሐኪም ቤት እንሂድ። ምንድን ነው ያመመሽ? አፕሪል ምንድን ነው ደግሞ እሱ? አይልሽ ይውዬ ተረጋጊ። ዛሬ ውሸት ቀን ነበር። ዋሽቼ እንድትመጪ አደረግኩሽ። አለቀ። እየቀለድሽ ነው? አሁን ስትይኝ እኮ ነው ተስማምቼ ልገባ የነበረውን ቢዝነስ ትቼ የመጣሁት። ምን አይነት ቀልድ ነው የምትቀልጂው ቤቲ? ይውዬ የምርሽ ነው? ስራ ትተሽ ነው የመጣሽው? ምን ማለት ነው ቤቲ? አንቺ እኮ ጓደኛዬ ሳትሆኚ እህቴም ጭምር ነሽ። ታውቂያለሽ አይደለም? ቢዝነስ መተው ካለብኝ ህይወቴን ትችልሽ እመጣለሁ። ደህና ነሽ ግን? ይቅርታ ምንም አታስቢ፣ ደህና ነሽ? ግን ደህና ነሽ? አብርሽ ነው አንቺ ያትቀልሽ። በስ ጨለማ ነው ጨለማ እኮ ነው። አንቺ ብትሆኚ ኖሮ የማይገባበት ገብተሽ የማይኮነው ሆነሽ ታድኝ ነበር። እኔ ግን ላድንሽ አልቻልኩም። እንዴት ላድንሽ? ምን አድርጌ ላድንሽ? አይኔ እያየሽ ልትሞቺ ነው። ፊቴ ልትሞቺ ነው። እሺ ምን ላድርግልሽ? ምን ላድርግልሽ እህቴ?
ቤቲ እባክሽን እሺ ብቻ በይኝ። እንዴት ነው እሺ የምልሽ? በቃ ዝም ብለሽ እሺ ተስማምቻለሁ ብቻ በይኝ። ህዊ እየቀለድሽ ነው? ቆይ እሺ ተስማምቻለሁ ልበልሽ፣ ከዛ በኋላ እንቅልፍ የሚወስደኝ ይመስልሻል? እንዴ የሰው ልጅ እኮ ነኝ፣ እንዴት ነው የምረጋጋው? ቆይ አንቺ እንዴት አስበሽ ነው ልታማክርኝ የበቃሽው? ቆይ ታዲያ አንቺ ካላማከርኩ ማንን ላማክርሽ? ይኸውልሽ ህዊዬ፣ እኔ አንድ ሀሳብ እያሰብኩ ነው። ምንድን ነው ያሰብሽ? ብሌን እሺ ብላ እኔ ጋር አልመጣም ብላለች አይደል? ስለዚህ እኔ እዚህ መጥቼ ሁለታችሁን ማስተዳድራችኋለሁ። አይ አይሆንም፣ እንደሱ አይሆንም። ለምን ሲባል? ቤቴ አንቺ እኮ ባለትዳር ነሽ። ባልሽን ትተሽ ደግሞ እዚህ መምጣት አትችይም። ባይሆን እንደምንም ብዬ ብሌን ላሳምናት። ለምን ብቻሽን መሆን እንደፈለግሽ አውቃለሁ። ምን እያሰብሽ እንደሆነ ገብቶኛል። ስለዚህ ብቻሽ እንድትሆኝ አልፈቅድልሽም። እሺ? ማንን እንደምለምን አላውቅም፣ ማንን እንደምጠይቅም አልገባኝም። ግን ቤት ስገባ እናቴ ቆማ ሁሌም እንደምትጠብቀኝ ይመኛል። አምላኬ ሆይ እባክህ እናቴን አደራ። ወይዬ የት ነሽ? የሆነ ቦታ ላይ ሄድ ነው ብዬ ካልነበር? ነይ ሻውን ቤት ፈልግሻለሁ። እሺ እሺ አባት መጣሁኝ። እሺ ህዊዬ ባሌ ፈልጎኝ ነው፣ ቶሎ ደርሼ እመጣለሁ። ቤትዬ ወይ በጣም መልካም ሴት ነሽ። እሺ መልካምነትሽን መቼም እንዳትዪ። ደግሞ በጣም እንደምወድሽ ታውቂያለሽ አይደል? ልክ እንደ ልጄ እኮ ነው የምሳሳልሽ። እንዴ ህዊዬ ምን እያልሽ ነው? እኔም እኮ በጣም ነው የምወድሽ። ያልሽ ደርሼ ስመለስ ቆንጆ ቡና ፍቼልሽ እንደ ድሮአችን ነው የምንጫወተው። እሺ? ወይኔ ያ ቡናሽ እንዴት እንደናፈቀኝ። ደግሞ ስትመጪ ቄጠማ ሻማ ይዘሽ ነይና ኩስኩስ አድርገሽ አፍልልኝ። እሺ መጣሁሽ። ብሌኗ ብሌኗ፣ እንዴት ነሽ? ሰላም ነሽ? እንዴት ነሽ? እናትሽ እንዴት ነች? ያው ናት፣ ምንም ለውጥ የለውም። ምንድን ነው ግን የእናትሽ በሽታ? ዶክተሩ እንዳለ ከሆነ የአጥንት ካንሰር። ምሳ ልጋብዝሻለሁ? አይ ምሳ የምትጋብዘኝ ብር ስጠኝና ለእናቴ መንገድ ይችላል። ለእሱ ችግር የለም፣ የፈለግሽውን ነገር ትገዢላታለሽ። እሺ አሁን እኔና አንቺ ምሳ እንብላ። እሺ አይዞሽ ደግሞ። እሺ እናትሽ መግዲ ወይ ቤት የት ነሽ? ሰፈር አካባቢ። ምን ነው? አሁኑኑ ህዊ ጋር ሂጂላት። እንደፈራሁት ሞተች። አንቺ ልጅ ምንድን ነው የምታወሪው? ማለቴ ቀኗ ደረሰ ማለቴ ነው። ይኸውልሽ እኔ አስቸኳይ ነገር ስለገጠመኝ ወደዛ ሄድኩ። ብቻዋን እንዳትሆን አብረሻት ሁኚ ነው ያልኩሽ። እሺ ደግሞ የሚሆነውንም አይሆነውም የቀባጠርሽ አሳምሚያት አሉ እና እሺ ምን ላደርግ ደግሞ? ምን አጠፋው? እንደውም ላኩ ለምን ትሳሳታለህ? ይችን ማስተኛት ያችን ታስተኛለህ።
ለምን ነበር የፈለከኝ? መጀመሪያ በስርዓት አናግረኝ። እሺ ውድ ባሌ፣ ለምን ነበር የፈለከኝ? ውድ ባሌ ስሚኝ፣ ከዛ ቆሻሻ ቦታ አንስቼ ያመጣሁሽ እንድትቀልጅብኝ አይደለም። እሺ ለምንድን ነበር የፈለከኝ? ፍቅር እንድንሰራ። አቤት አቤት፣ እየቀለድክ ነው? እየቀለድኩ አይደለም፣ አማረኝ። የአማረኝን ነገር ደግሞ በአማረኝ ሰዓት ማድረግ መብቴ ነው። እዛው አላድርም እኮ ሲመሽ አይደርስም። አሁን ነው ያማረኝ፣ አሁን ማድረግ። አንተ ሰውዬ ቆስ ወይም ዕቃ መስዬ ነው እንደምታይ? ሰው እኮ ነኝ፣ ሰው ይገባሃል? ትሰሚኛለሽ? አንቺ ማለት ለኔ ቁስ ነሽ። ከዛ ቆሻሻ ቦታ የገዛሁሽ በገንዘብ ገዝቼ እንደፈለኩ ማረግሽ ቁስ ነሽ ለኔ። ይኸውልህ ከዛ ቆሻሻ ቦታ ያነሳኝ ወይም ቆሻሻ ልሆን እችላለሁ፣ ግን አንተም ቆሻሻ ለመለቃቀም ሄደህ እንዳገኘኝ አትርሳ። አንቺ ዝጊ። ናምታኛ ፈሪ ድሮ መማታት ልማዱ ነው። ምን አንተ ፈሪ ነህ። ሴት ልጅ ላይ ፈሪ እማ እናቴ ጥላኝ ሄደች። እማ ተነሺ ተነሺ፣ እናቴ ተነሺ፣ እናቴ ጥላኝ ሄደች። እማ ተነሺ፣ እማ ጥለሽኝ አትሂጂ። ለማን ነው ጥለሽኝ የምትሄጂው? እማ እናቴ፣ እማ ተነሺ፣ እማ 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 ተነሺ። ለማን ነው ጥለሽኝ የምትሄጂው? እማ አትሞችም። ተነሺ ተነሺ፣ እማ
እማዬ ተነሺ ተነሺ እማ ተነሺ ወይኔ እናቴ ተነሺ እናቴ እማዬ ተነሺ እማ ተነሺ እናቴ አትሙጂ ጥለሽኝ አትሂጂ ትክክል ተበረሽ ሄሎ ምን ሂዊላት ነው እንዴ? ብሌንዬ ሞታለሽ ነው ሸምታለሽ? አልሞት እንዴ? አልሞት በቃ አልሞተች እኮ አልሞተችም። መቅድዬ አመንሻችሁ አንቺ እንዴ? መቅዲ አንቺ አመንሻችሁ እንዴ? አትሞትም ብሌን ያው አልሞተችም። እኔ ገብቼ አረጋግጥላችኋለሁ። አልሞተችም። ገብቼ አረጋግጥላችሁ። ገብቼ አረጋግጥላችሁ። ሞትም ጋር ዳብታልኛለች። አትሞትም 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 አትሞትም። እኔ እኮ ቃል ገብታልኛለች። አትሞትም አትሞትም። ቆይ ልቀቀኝ አልሞተችም እኮ እንዴ! ለእኔ ቃል ገብታልኛል። አትሞትም አትሞትም አትሞትም። አልሞተችም
አትሞት እንጂ አልሞተችም። አሁን አረ እንዲህ ወጣሁ። አሁን እንዲህ ቄጤማና ሻማ እኮ ይዘሽ ነይ ብላኝ ነው። አልሞተችም እኮ አሁን እኮ ነው ትቻት የወጣሁት። ሁሉ ጊዜ ከጎንሽ ሆንሻለሁ ብያት ነበር እኮ። ይኸው እኔ ደግሞ ተመልሻለሁ እኮ ሁሉ ጊዜ አብሬያት ልሆን እንዴ? አትሞትም አትሞትም። እናቴ ነበርሽ። እናቴ አልጋ ላይ ተኝተሽ ዘላለም አብረሽኝ ብትኖሪ ምን ነበረበት? ታውቂያለሽ እናት ማለት ምን ማለት እንደሆነ? አንቺ ከእናትም በላይ ነሽ። ከሜዳ ላይ አንስተሽ ከወለደ ሰው በላይ ነሽ። እኔ አንቺን አልወቅስሽ። ለምን እንደማልወቅስሽ ታውቂያለሽ? አንቺ ለእኔ ኖረሻል። እኔ እንዳላዝን ሄድሽው። አምላኬ ሆይ ቢያንስ አንድ ነገር አድርግልኝ። እናቴን ከአጠገብ አስቀምጥልኝ። ምን ብዬ እንደምጠራሽ አላውቅም። ጓደኛዬ ልበልሽ? ቤቱ ልጥራሽ? ህዊ ሁሉ ነገር ይሆንሽ። የምር ከልብሽ ኖሮሻል አንቺ። ህዊ አንቺ ለኔ ሁሉ ነገሬ ነሽ። ደስታዬ፣ መመኪያዬ፣ ሁሉ ነገሬ ነበርሽ። ግን ቆይ ለምን ይሄን ውሳኔ ወሰንሽ? እኛ ደከም ሰለችን አቃተን ብለንሻል። ልጄና ጓደኞቼ አሁን ለምወስደው እርምጃ ይቅርታ ጠይቃቸዋለሁ። ትልቅ ይቅርታ። ቀን በቀን የኔን ሰውነት እያያችሁ ተሳቀቃችሁ። ብሌን መማር አቃታት። አትተኛም፣ አትበላም። ሁሉ ነገሯ ስለ እኔ ብቻ። በቃ በስቃይ ተሞላ። ቤቲ ሳቂታዋ ተጫዋች የነበረችዋ ልጅ በእኔ ምክንያት ወደማትፈልገው ዓለም ውስጥ ገባች። ታስታውቃለች። ለምን ስቃይ ሆንባቸዋለሁ? ይህንን እርምጃ ስወስድ ቤትዬ አንቺ ያደራ ሰው ነሽ። ብሌንን አደራ። እኔና አንቺ በነበርንበት ህይወት ውስጥ ማንም ሰው እንዳያልፍ አድርጊ። ሁሉንም ነገር ንገሪያት። እንዴት እንደምንዋደድ፣ ትናንት የነበረንን ህልማችንን እንዴት እንደተቀማን፣ ሁላችንም እንዴት እንደምንዋደድ በደንብ አድርገሽ ንገሪያት። በምድር የሰጠውሽን በሰማይ ይቀበልሻለሁ። ጓደኛዬ፣ ሁላችሁንም በጣም ነው የምወዳችሁ። ለብሌን በጣም እንደምወዳችሁ ንገሪያት። የማላሻችሁ አንድ ነገር ልንገራችሁ። ገና ሳልሄድ በጣም እየናፈቃችሁኝ ነው። በጣም እወድሻለሁ። በጣም ነው የምወዳችሁ። ንቀት እኮ ነው፣ በጣም ንቀት። የምን ንቀት? አስበው፣ የገዛ ቤቴ ውስጥ እኔን ሳታስፈቅድ ዲቃላዋን ይዛ መጣች። ሲጀመር አባባልን አስተካክል። ልጇን ይዛ መጣች ነው የሚባለው። ሲቀጥል ቤቲ ልጅ አላት እንዴ? ቆይ ስንት ዓመት ልጅ ነው ይዛ የመጣችው? ምናልባት የ10 የ11 ዓመት የምትሆን ሴት ልጅ አላት። ምን አልከኝ? ሰምተኛል ሚኪ? አዎ ሰምቻለሁ። ቆይ ቤቲ እንዴት ሆኖ ነው የ11 ዓመት ልጅ የምታደርሰው? አንተ ልጅ ማሰብ ትታለህ እንዴ? ወይቷ ነው የዘመዶና የምታ ይሆናላ። እኔ እናቷም ትሁን
ማንም ይሁን አያገባኝም። እዛ ቤት ያለኝ ፍቃድ ማንም እንዲመጣ አልፈልግም፣ ያውም ሴት። እና ዘመዷንም ማምጣት አትችልም እያልከኝ ነው? ይቺ ልጅ እኮ እህት አላት፣ ዘመድ አላት፣ ማህበራዊ ህይወት የሚባል ነገር እኮ አላት። ቤቲ ማንም የላት። ከየት እንደመጣሽ ታውቂ የለ እንዴ? ኦኬ፣ እንደዛ ካልክ እኮ ያን ያህል አያስጨንቅም። ካልፈለክ ለምን አትፈታት? አልፈታትም። ለምን እንደማልፈታት ታውቃለህ? ያቺን አወካት የአባቴ ሚስት እንጀራ እናቴ ቤቲ ሁሉ ነገር እሷን ነው የሚመስለው። ስለዚህ ቤቲን ሳናድዳት፣ ስትናደድ ሳበሳጫት ደስ እያለኝ ነው ማናድዳት። ስለዚህ አልፈታትም። ሄኖክ ጨለማ ውስጥ ነው ያለው። ጨለማ ውስጥ ያለ ሰው ቢያንስ እኮ ብርሃን ይናፍቃል። አንተ በትናንት ታሪክ ታስረ ያለ ሰው ነው። ቢያንስ ራቅ ያለ ቦታ ቢሆን መብራት አብራ እስቲ፣ ያንን ብርሃን ናፍቀው ሄኖክ። አይ ሚኪ እንደማያውቅ ትሆናለህ። ብሌኒ የሆነ ቦታ ደርሼ የምጣት ፈሪ። አረ ችግር የለውም ሂጂ፣ ደርሰሽ ነው ያልፈራ። አልቆይም። እሺ ቶሎ መጣሁ። እስቲ ንገረኝ፣ ምንድን ነው የማውቀው? ይኸውልህ እናቴን ፈጽሞ አላውቃትም። አባቴ ብዙ ሴቶች ያመላልስ ነበር። ከሚያመላልሳቸው ሴቶች ፈጽሞ ለእኔ ተመች አልነበረ። እኔን የሚያንገላታ፣ የሚያሰቃይ፣ የሚበድል ነበር። ግን አንድ ቀን እቺ ሴት መጣች፣ በብልጥቷ ተጠቀመችበት። አባቴ በእኔ እንደማይደራደር ስታቅ ለእኔም ለአባቴም ምቹ ሆና አቀረበች። ከዛም ለእኔም ለአባቴም የማስመሰል ፍቅሯን እየሰጠች አባቴን አታለለችው። ቀን ቀን እኔን ታሰቃየኛለች፣ ማታ ግን ሁለታችንንም ትንከባከበናለች። ይኸውልህ ሚኪ አንድ ቀን የ10 ዓመት ልጅ ሆኜ 3 ጓደኞቿን ሰክረው ይዟቸው መጣች። በዛ በልጅነት ገላይ ምንም በማያውቀው 3ቱን ጓደኞቿን እንደፈለጉ እያደረጉ ተጫወቱብኝ። ቁጭ ብላ ትስቅብኝ ነበር። አየህ ይሄ ነገር ከ10 ዓመቴ ጀምሮ እስከ 14 15 ዓመቴ ድረስ ቀጠለ። ይኸውልህ አባቴ እንደወጣ ነው የቀረው። ታውቃለህ እሱ አይደለም ሌላ ለወንድ አምሮቷ ስትል አባቴ 140 እንኳን ሳይወጣ ነበር በገዛ ቤታችን ወንድ ታመላልስ የነበረው። ታዲያ የትኛዋን ሴት እንዳከብር ነው የምትጠይቀኝ? ምን አድርግ ነው የምትለኝ? የሚያሳዝን ታሪክ ነው። እናትህ አንተን በደለች። አንተን በዛ የተነሳ ሴቶችን ሁሉ ጠላ። ቤቴ አይበለውና ደግሞ ነገ ብትወልድ አባትህ እንዲህ ነበረ ብላ ታሳድጋለች። እሱም በተራው ወንድ ልጅ ይጠላል። አየህ አይደለ ይቅር ባለ ማለት በራስ ወዳድነት እንዴት ታሪክ እንደሚበላሽ። ሄኖክ ከጨለማ ውስጥ ውጣ። በቃ ይቅር ባይሁን። ይኸውልህ ሚኪ አንተ በምቾትና በእንክብካቤ አድርገህ ይሆናል። እኔ ግን ብዙ ቁስል አለብኝ። ተወኝ ሚኪ ተወኝ። መቅዲ ያስደርሽ። አንቺ ልጅ ግን ያምሻል እንዴ? እስካሁን አልወጣሽማ። ምን አይነት ልጅ ናት?
ቤትዬ ግን ትክክል ነው? አዎ። ነገ ምን እንደሚፈጠር አስበሽበታል? ምንም ነገር ይፈጠራል። አንድ 2 ቀን ብቆይ ነው ብሌን አንቺ ጋር አደርጋታለሁ። ከዛ እዚህ እወጣለሁ። ለዚህ የሚሆነኝን ብር ደግሞ እንዴት ማግኘት እንዳለብኝ አስቤ ጨርሻለሁ። ቆይ እንደዛች አክልሽ የጠራሽኝ ውሳኔሽ ልታሳውቂ ነው ወይስ ልታማክሪ ነው? ውሳኔ እንዳሳውቅሽና ባደራ የተቀበልኳት ልጄን አደራ ብዬ ልሰጥሽ። ቤትዬ ቀስ በቀስ እኮ እያለቅን ነው። ህይወትን በሞት አጣናት። አንቺ ደግሞ በረሃ አቋርጬ የሰው ሀገር ልሄድ እያልሽ ነው። ብቻዬን ቀረሁብሽ እኮ። ይኸውልሽ እንግዲህ ህይወት በህይወት ኖራ ቢሆን ኖሮ መጀመሪያ የምትኖረው ለብሌንና ለኛ ነበር። ስለዚህ በህይወት ቦታ ሆኜ አንቺና ብሌንን ማኖር አለብኝ። ባደራ የተቀበልኳትን ብሌን አደራ ለአንቺ ነው የምሰጥሽ። አደራሽን እኔ እዛ ነገሮች እስከማስተካከል ድረስ አንቺ ይቸግርሽ ይጥማሽ ምንም ነገር ሁኑ፣ ብሌን ግን ምንም ነገር እንዳይጎልባት። ብሌን ቆማ ስትሄድ ህይወት ደስ ይላታል። ለህይወት ነው። ቤቲስ መተው ብላውታለች። እሺ ሴት ነሽ። ተነሽ ሂጂ እስኪ ሪሞት ነጩ። ልቀቀኝ! ረፊ ሴት ነሽ። ማንም ከኔ ሊያስተምርሽ ልቀቀኝ! ልቀቀኝ! ዛሬ ሰውዬ ጤነኛ አልመሰለኝም። አላዝንልሽ። አንቺም ሴት ነሽ። በአንቺ ዕድሜ ነበር እኔንም እንዲህ ሲያሰቃዩኝ የነበሩት። አላዝንልሽ። ሁሉም ነገር በሁለት የተከፈለ ነው። ደስታን ከመከራ፣ ጥላቻን ከመውደድ፣ መስጠትን ካለመስጠት፣ ሁሉም ሁለት ተደርጎ የተፈጠረ ነው። ሶስተኛ ምርጫ በሌለበት እኔን ከሜዳ ላይ አንስተው ለእኔ ብዙ ከፈሉ። ህዊ፣ ቤቲ፣ መቅዲ ለእኔ ኖሩ። መወለድን ሳይሆን ሰውነትን አከበሩ። ሰው በመሆኑ ያነሱኝ። በሰውነት ውስጥ እንደ ሄኖክ ደግሞ ሌላ አውራ አለ። አሁን ሄኖክና ሚኪ እንዴት እኩል ወንድ ናቸው እያወራሉ። በሰውነት የሚያምንና ባለው ነገር የሚያምን አንድ አይደለም። ቃሉም እንዲህ ይላል፣ ሰይፍ የሚያነሱ በሰይፍ ይጠፋሉ። የዚህ ትርጉም ምን መሰላችሁ? ሳይውል ሳያድር ለሰው ያሰብነውን ለእኛ ያደርግልናል ማለት ነው። ያ ማለት እስቲ ሁላችሁም ሰው እንሁን፣
ሰውነት መልካም መሆን፣ ሰውነት በመልካም ማሰብ፣ ሰውነት ማለት እኔ ላይ የማልፈልገው ሌላ ሰው ላይ አለማድረግ።